እንዴት አለ? እግዚአብሔር ይመስገን አለን። እንግዲህ ዛሬ ሳር ቤት ቫቲካን ኤምባሲ የሚገኘው ሳይታችን ላይ ያው 6ኛ ሳይታችን ላይ ብለህን ነው የመጣ ነው። ዛሬ እንግዲህ ለበዓል አዲስ ነገር አለ ተብለን የመጣ ነው። ስለዚህ እስኪ ምን አዲስ ነገር አለ፣ እንዲሁም ደግሞ ጀምቦሮ ማን ነው ከሚለው ብትጀምርልኝ። ጥያቄ በጣም ጥሩ ነው። ጀምቦሮ ማን ነው የሚለውንም አንቺ ብቻ ሳይሆን ለተመልካቾቻችንም እንዲያውቁት በደንብ አድርጌ ክሊር አድርጌ ገልጽልሻለሁ። እንዲሁም ለበዓል አዲስ ነገር ይዘን መጥተናል። ያሉ ነገሮችን እናወራለን ማለት ነው ባለን ደቂቃ። ጀምቦሮ ከመጀመሪያው ጥያቄ ስነሳ ጀምቦሮ ማን ነው የምንለው? ጀምቦሮ ማለት ጉራጌ ውስጥ የሚገኝ ስም ነው። በነገራችን ላይ የከተማ ስም ማለት ነው እና በዲቨሎፐሩ በትውልድ ቦታ ስም ነው ጀምቦሮ ተብሎ ይሄን ስቴት ስም እየጠራን ያለ ነው። ከዚህ በፊት ያለን ኤክስፒሪየንስ ባክግራውንዳችን ሲነሳ ያው ጀምቦሮ በደንብ የሚታወቅበት ቡልቡላ ላይ ወደ 5 ፕሮጀክቶችን ሰርቷል። ከ5ቱ 4ቱን አስረክቧል። 5ኛውን ደግሞ ከ2 ወር በኋላ አሁን ፕሮግራም እያዘጋጀን ነው ልናስመርቅ ማለት ነው። ስለዚህ ቡልቡላ ላይ ያሉ ሽያጮችን አክቹዋሊ ሁሉንም ሽጠን ጨርሰናል። አሁን ከረንትሊ ሳር ቤት ያለው ፕሮጀክታችን ላይ ነው እየሸጥን ያለነው። ይሄ ኪሎ አፓርትመንት የምንለው 6ኛ ሳይታችን ነው ማለት ነው። አዶኒያስ ጥሩ ነው። ያው ከዚህ በፊት መጥቼ ነበር። ያው እንግዲህ ቡልቡላ ላይ ያሉትን አሚኒቲዎቹ ባይቻቸዋለሁ። አሁን ደግሞ እዚህ ላይ ያው የበዓል ቅናሹንም ምን ያህል እንደሆነ ሜንሽን ብታደርግልን እና ለተመልካቾቻችን እንዲሁም ደግሞ ያሉትን ምን አለው አጠቃላይ ሞሉ የሚያካትተውን ነገር ብትጠቅስልን። ጥሩ ጥያቄ ነው። እኛ ኤክስፒሪየንስ አለ ስትሆን ቡልቡላ ላይ የነበረን ባክግራውንዳችን ከዛ እያሻሻልን የመጣ ነው ቫቲካን እና የቫቲካን ፕሮጀክት ከተማው ላይ ካሉት ማጋነን ካልሆነ ከተማው ላይ ካሉት በጣም ዲግሪ የሆነ አፓርትመንት ነው። በውስጡ ብዙ አሚኒቲዎች አሉት። እንዳጠቃላይ ደግሞ ቦታው ራሱ ያለበት ሎኬሽኑ መሀል ሳር ቤት፣ ከሳር ቤት አደባባይ በቅርብ ርቀት ወደ ቫቲካን ኤምባሲ መካኒሳ ሚል በቀኝ ሳይድ ነው። ይሄ ማለት ወደ ቤት መግቢያ አካባቢ መሆኑ በጣም አሪፍ ነገር ነው። በቀኝ ሳይድ መሆኑ አድቫንቴጅ፣ ምክንያቱም ሰው ከስራ መልስ ወደ ቤቱ ሲሄድ በእኛ ሳይት በኩል ነው የሚያርፈው። ይሄ ደግሞ ምን አይነት ጥቅም አለው? ለሞሎቹ ጥቅም ይኖረዋል ብለን እናስባለን። በአጠቃላይ ከሎኬሽኑ ስንነሳ አሪፍ ሎኬሽን ላይ ነው ያለው ሳይታችን። እንዲሁም ደግሞ በውስጡ ያሉት አሚኒቲዎች ዘርዘር አድርጌ እያንዳንዱ ነገር እነግርሻለሁ። ከሳይታችን ስንነሳ አጠቃላይ ሳይታችን 5000 ካሬ ላይ ያረፈ ነው። 5000 ያረፈ ኮምፓውንድ የሆነ ነው። G+30 ወደታች 4 ቤዝመንት ያለው G+30 ሌክዠሪ አፓርትመንት ነው። ታች ጀምረን ያለውን ነገር ስናይ ሱቁ እኛውን አውትሶርስ አድርገን እየሸጥን ያለ ነው። ከግራውንድ እስከ 4ኛ ፍሎር ያለው ለደንበኞች አውጥተን አውትሶርስ እየሸጥን ያለ ነው። 5ኛ ላይ በካምፓኒ በኩል ጂም፣ ስፓ፣ ስዊሚንግ እነዚህ ነገሮች ይኖሩታል። እንዲሁም 6ኛ ፍሎር ላይ ደግሞ ዴይኬሮች እና ሲኒማ ቤቶች ይኖራሉ ማለት ነው። ማለት የሞሉ ፓርት ከግራውንድ እስከ 6ኛ ፍሎር ነው። ግን አውትሶርስ አድርገን እየሸጥን ያለ ነው እስከ 4ኛ ያለው። 5 እና 6 ግን በካምፓኒ በኩል ለሰርቪስ አገልግሎት የሚሆኑ ናቸው። አንደኛ ለአፓርትመንት ነዋሪ ይጠቅማል። ሁለተኛ ይህ ቦታ ራሱ ከመንግስት ስንወስደው ያገኘንበት ምክንያት አንደኛው እዚህ አካባቢ ያሉ ዲፕሎማቶች ይበዛሉ እና የነሱ የሚፈልጉትን አሚኒቲ ለነሱ ታሳቢ ይሆናል። እነሱ የሚፈልጉት አሚኒቲዎች አሉ። ለምሳሌ ጂም፣ ስፓ፣ እነዚህ ነገሮችን እያሟላ ነው። ከዛ ናቸው። 5ኛ ላይ ጂም እና ስፓ ይኖራል። 6ኛ ዴይኬር፣ ሲኒማ ቤት፣ የልጆች መጫወቻ እንደዚህ አይነት ነገሮች ይኖሩታል ማለት ነው። አፓርትመንታችን ደግሞ የሚጀምረው ከ8ኛ ፍሎር እስከ 28ኛ ፍሎር ድረስ አፓርትመንቶች ናቸው። ፍላት የሆኑ አፓርትመንቶች በእነዚህ ፍሎር መምረጥ ይቻላል ማለት ነው። እነዚህ ላይ ባለ 1 እስከ ባለ 2 እስከ ባለ 3 መኝታ አማራጮች አሉ ማለት ነው። እስከ 28 ድረስ 29 እና 30 ፔንታውስ ነው የሚሆነው ማለት ነው። ፔንታውሱን ለጊዜው ሽያጭ ላይ አይደለም። ስለዚህ አፓርትመንቶችን ብቻ ነው እየሸጥን ያለ ነው። ሌላው ቅድም ያነሳሽው ጥያቄ የበዓል ምን አዲስ ነገር ይዛችሁ መጣችሁ አላልሽን? ለበዓል አሁን ላይ ቤትም ሆነ ሱቅ ለሚገዛ ሰው አክቹዋሊ ቤት ወይም ሱቅ ስለገዛ ብቻ ከቶታሊ 6% ድረስ ዲስካውንት አድርገናል ማለት ነው። ሌላ ደግሞ ካሽ ከፍላለሁ ካለ እስከ 50% እኛ አድቫንስ የምንጠይቀው 10% ነው። ግን ከዛ በላይ መክፈል ሀሳብ ካለው ደግሞ ልዩ የሆነ ቅናሾች አሉን። እሱን ደግሞ ዲቴል ያሉትን ነገሮች ደንበኞች ደውለው ያሉ መረጃ ማጣራት ይችላሉ። ያሉን ቅናሾች
ፔመንት ስኬጁል ያሉ ዲስካውንቶች ማለት ነው። ሳይታችን ምን ይመስላል የሚለውን ደግሞ ከኔ ጋር በምስል አሳያችኋለሁ። ወደ ለበጠ ቪዲዮዎችን አክቹሊ ግንባታው ቻይና ኮንስትራክሽን ነው እየገነባ ያለ። ግንባታው በጣም ቀንም ማታም ነው እየተሰራ ያለ። ያሉትን የግንባታ ሂደቶችን ደግሞ በቪዲዮ አሳያችኋለሁ። መልካም ጊዜ። እናም አሁንም እድሉ አላችሁ እንላለን። እዚህ ሳይት ላይ አፓርትመንት ወይም የንግድ ሱቅ ለሚገዙ ደንበኞቻችን ላይ የ6% ቅናሽ አድርገናል። እንዲሁም በተጨማሪ ካሽ ለሚከፍሉ ደንበኞቻችን ልዩ የሆነ ዲስካውንት አውጥተናል። ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር ደውሉልን። ጀምቦሮ ሪል ስቴት፣ በጊዜ ግቡ።